ሰላም ቤተሰቦቼ እንዴት ቆያችሁልኝ? ሰላም ቆያችሁልኝ ወይ? ከኔ ጋር ሁሉ መልካም ነው፣ ፈጣሪ ይመስገን። ክብር ይስፋው ለሱ ለአምላካችን ለእስካሁን ሰዓት ላቆየን እና እንግዲህ ዛሬ ይዤላችሁ የመጣሁት ምንድን ነው? ስለ አብርሽና ስለ ሩታ፣ ስለ ፍቅር፣ ስለ ሄርሜላ በትናንትና በተለቀቀ ቪዲዮ ዙሪያ ላይ ምንም የራሳችን ሀሳብ አስተያየታችን እንድንሰጥ ፈልጌ ነበረ የመጣሁት። እንግዲህ ሩታ በነገራችን ላይ ምንም አልመሰላት፣ እንደውም ያዘነችባት በፍቅር ነው ያዘነችባት። ያም ለምንድን ያዘነችው? አምኜሽ ነበር፣ የቤቴን ገበና ነግሬሽ፣ ውስጤን ልቤን ነግሬሽ፣ እንዴት ትክጅኛለሽ? እንዴት ካትሽኝ ብላ ነው እንትን ያለችው ማለት ነው። እና ምን ለማለት ፈልጌ ነው? ሄርሜል ፍቅር፣ በዚህ አጋጣሚ ይቅርብሽ፣ ፍቅርዬ ይቅርብሽ። አንቺ መሳቅ፣ መደሰት፣ መጫወት ነው የሚያምሩብሽ። እንደዚህ አይነት ተንኮል ውስጥ፣ እንደዚህ ጭምልቅልቅ ውስጥ አትግቢ። እውነቴን ነው የምልሽ። አንቺ ጠንካራ ሴት ነሽ፣ ጎበዝ ሴት ነሽ። እንደዚህ አይነት ነገር ላይ አትግቢ። ደስ አይልም፣ በቃ ያስጠላል። እንደዚህ አይነት ነገር ላይ ደግሞ አንቺ አያምርብሽም የኔ እናት። አንቺ የሚያምርብሽ መሳቅ፣ መጫወት፣ መደሰት ነው። ፍልቅልቅ ብልሽ ደስ የምትዩ ማለት ነው። እና በነገራችን ላይ እንደተገደደ ነው፣ ተገዶ የሆነ ነገር ያደረገ ነው የሚመስለው አብርሃም። ትናንትና በጣም ያየኑና የተረዳው ያው ሁሉም ኤጀንሶች ይህንን ይረዱታል ብዬ ተስፋ አደርጋለሁ። እንደተገደደ ነው፣ ቪዲዮ ፍላሽ ምናምን እንደተያዘበት ነው ይመስለኛል እንግዲህ። ምክንያቱም እንደተገደደ ነው የሚያስታው አክት ሲያደርግ የነበረው ማለት ነው። በነገራችን ላይ አብርሃም ማለት ነው ከሩታ ጋር ሲሰራ እሱን እንደ ጥሩ ሌላውን እንደ መጥፎ እንዲወሰድ ነው የሚፈልገው። ራሱን እንትኑ በጣም ነው እንደ ጥሩ ማድረግ የሚፈልገው ማለት ነው። እና በዚህ አጋጣሚ ሄርሜላ ስትለየው በጣም ነው ያዘነው፣ በጣም ነው ያዘነው። እንዲህ እንቁልልጭ አለ እና ሩታ ላይ ብዙም ፎከስ አላደረገም። ምክንያቱም ያው ሲጀመር ሩታ ራሱ መውጣት አልነበረባትም። እውነቱን እንነጋገር ከተባለ በቃ አንድ ሰው አልፈልግሽም ብሎ እንትን ብሏታል። ሲጀመር ፍቅር የሚያጠፋሽው ምንድነው? ሩታን ሳይሆን መጥራት የነበረብሽ ሄርሜላን ብቻ ነው መጥራት የነበረብሽ። ሩታ እኮ ከጨዋታ ውጭ ሆናለች። አይፈልግሽም፣ አልፈልጋትም። እሷም የራሷን ህይወት እየኖረች ነው፣ እሱም የራሱን ህይወት እየኖረ ነው አይደለ እንዴ? ስለዚህ ሩታን ማስገባቱ አስፈላጊ አይደለም። እሷም ማምጣት አልነበረባትም። ምክንያቱም አይመለከታትም። በቃ ተፋቶ እነዚህ ሬዲ ያለቀለት ጉዳይ ነው። ስለዚህ እንደ አዲስ ገና ሩታንም አልፈልጋትም፣ ሄርሜላንም አልፈልጋትም ማባባሉ አያስፈልግም እንዴ። ሩታ ስንት ጊዜ ነው እንደዛ ተብለሽ ከእንደገና እንትን የምትይ? እንደዛ እያሉሽ ከእንደገና ትመጫለሽ። ምን አደረግልሻለሁ እንጂ እንዴ? ራስሽን አንቺ የምታስከብርበት ቦታ ታስከብርም እንደ አንቺ ምንድን ነው? ስትጠራሽም አይፈልግም። እዛው ራሳችሁ እንደጀመራችሁ ጨርሱ ብለሽ አንቺ ሁሌ ይነገርሻል። ምን እንደሆነ አላውቅም፣ አይገባኝም። አትከበርም፣ ራሷን አታስከብርም። በሄደች በጠራዋት ቁጥር ዘጥ ነው የምትለው። ለምንድን ነው ራስሽን እንትን የማትይ? ሁሌ ይናገርሻሉ፣ እህቶችሽ ይናገራሉ፣ ይመክርሻለን። አንቺ ግን ልትሰሚ አልቻልሽም። ምን እንደሆነ እኔ አላውቅም። ሂጂልኝ እኮ ነው ያለሽ መጨረሻ ላይ አብርሃም። ሂጂ በቃ እንሂድ፣ ሂጂ እንሂድ ነው ያላት ለፍቅር ማለት ነው። ሰልችቶታል። ይህን ያህል ራስሽን እንትን እስከምትይ ድረስ ምንድን ነው? ሩታ በእናትሽ እኛ የምልሽን ነገር ስሚ በእናትሽ። አንዳንዴ የወደንስችሽም ስም እስቲ የወደንስች ስም ንግግር ስሚ። በራስ ጭንቅላት አትሂጂ እንዴ! ያስጠላል በጣም። ራስሽን እዛ ጋር ዝቅ አድርገሽ አንቺ ሄርሜላ እንኳን ትንሽ አወራሽ፣ የምታወራው ነገር አወራሽ፣ ጥላቸው ሄደች በቃ። ምክንያቱም ማየት አትፈልግም። ካሁን በኋላ ደውሉልኝ፣ ማናችሁም እንድታገኙኝ አልፈልግም አለች። ከዛ በኋላ ጥላ ሄደች። እና ምንድን ነው ልልሽ የፈለግኩኝ ፍቅር፣ ይሄ ነገር ይቅርብሽ። ቪዲዮ ምንም አትፈጥ ይዘሽበት ከሆነ
ይቅርብሽ። እነዚህ ራሳቸው እነዚህ አብርሃም እንደሆነ ታዩ የተጨመላለቀ ነው። በቃ ህይወቱ ራሱ ያስጠላል። ይሄ ሄርሜላንም ቢሆን ታያት እና ቀርቤሽ አንቺ የራስሽን ኑሮ ነው መኖር ያለብሽ እህቴ። ምክንያቱም እነዚህ የተጨመላለቀ ህይወት ነው እየኖሩ ያሉት። ከእግዚአብሔራቸው ተጣልቶ ነው እየኖሩ ያሉት። ስለዚህ አንቺ ከዚህ ውጪ ውጪ። ሲጀመር እኔ እውነት እኔ አልጋው ላይ ነው እንጂ እንትን የተባለው እውነት አላውቅም። ብቻ ምን ለማለት እንደሆነ ተረድታችኛል ብዬ ነው ማስበው። አላውቅም። እኔ ፍቅር እንደዚህ ታደርጋለች ብዬ አላስብም። በእርግጥ የሰው ልጅ ከጠጣ ከበላ ማንኛውም ሰው ወደ ማንፈልግበት እንትን እንድንሄድ እንችላለን። ግን ራሳችን መቆጣጠር ግድ ይለናል። የሚያመጣ መዘዝ ስላለው ማለት ነው። አንዳንዴ አብርሃም ራሱ አድርጎ ራሱ ፈልጎ አድርጎ ካሜራ ፊት ሲቀርብ የማንፍሽጠት በቃ ሽምጥጥ ማድረግ ባህሪ አለው። ብዙ ጊዜ አስተውለነዋል። በቃ ራሱን እንደማያውቅ ሁል ጊዜ ነው ይሄን ነገር አክት የሚያደርገው። እስከ መቼ ነው አንተ ራስህን ሳታውቅ ምንም ነገር? ብቻ ከባድ ነው። ከዚህ በፊት ሩታም ስለዚህ ጉዳይ አውርታለች እውነት ለመናገር እና አብርሃም በጣም ነው የሚያስጠላው። ውጭ ከዚህ ህይወት። ፍቅርም እንደዛው ያስጠላል። ውጭ ከነዚህ የተጨመላለቀ ህይወት ውጭ። አንቺ የራስሽ ስራ የራስሽን ጠንካራ እናት ነሽ። በርቺ፣ እዛ ወደ ቤተሰቦችሽ እየሰራሽ እንትን በይ እንጂ ከነዚህ ህይወት ጋር ውጪ። ይሄ ራሳቸው ጭምልቅልቅልቅልቅልቅ ብሎ ያስጠላበት ነው። እውነት ለመናገር የሚለቅቁት ራሱ አሁን እያስጠላበት መጣ። የሚለቁት ነገር በፊት በቃ በጣም በጉጉት ነበረ ማየው የነበረው። እውነቴን ነው የምላችሁ። ስራ ኑሮች ስራውን አላስጨርሰውም እሱን ለማየት። አሁን ግን በቃ እያስጠላኝ መጣ። ነገሮች እያስጠላኝ ነው። ጉጉት አድርገሽ እንትን የምትይው ነገር የለም። ገባሽ አይደለ? ሁሌ እንትርክ አስጠላም እንዴ? ሁሌ እንትርክ፣ ሁሌ መሰዳደብ፣ ሁሌ አንቺ እናንተን አልፈልግም ከሚኳን ባለገገሌ ጋር ሁሌ እንደዛ አስጠላም። ሁሌ አመቱን ሙሉ አንድ አይነት ነገር መስማት ያስጠላል። እንደ ካፋችሁ ራሱ አይሰራቻችሁም እንዴ? እኔ በጣም ነው ያስጠላኝ ለመናገር ማለት ነው። አንድ አይነት ሁሌ አንድ አይነት። ለማንኛውም እናንተ ዳና የራሳችሁን ነገር እስቲ ደስ የሚል ነገር ለማምጣት ሞክሩ። ዩቱቡ ራሱ ሰለቻቸው፣ ሰው ራሱ ሰለቸው። በግዴታ በቃ እንትን ስለተባለ ብቻ ዩቱብ ስለሚከፍል ብቻ ያንን ራሱ ደግማችሁ አታምጡ። እስቲ ለሰው አስተማሪ ነገር ለማምጣት ሞክሩ በእናታችሁ።